ሰበር መረጃ። ሰላም ውድ የኢትዮ ዜና ዩቲዩብ ቻናል ተከታታዮቻችን የዛሬውን ዜና ይዘንላችሁ ቀርበናል። እስከ መጨረሻው ድረስ ተከታተሉ። አያቶላህ አሊ ካሚኒ መገደላቸውን የኢራን መንግስት አረጋግጦ 40 የሐዘን ቀናት አወጀ። የኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒ መገደላቸውን የኢራን መንግስት አረጋግጦ 40 የሐዘን ቀናት አወጀ። መሪው እስራኤል እና አሜሪካ ቅዳሜ ዕለት ቴህራን ውስጥ በፈጸሙት ጥቃት መገደላቸውን የአገሪቱ የመንግስት መገናኛ ብዙሃን አረጋገጡ። አያቶላህ አሊ ካሚኒ ግድያ ተከትሎ ኢራንና እስራኤል እንደ አዲስ ጥቃት መፈጸም ቀጥለዋል። የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ በአሜሪካና በእስራኤል ጥቃት እንደተገደሉ ከተረጋገጠ በኋላ የኢራን እስላማዊ አብዮታዊ ዘብ በአሜሪካ የጦር ሰፈሮችና በእስራኤል ላይ አስከፊ ጥቃት እንደሚፈጽሙ አስጠንቅቀዋል። ይህንንም ተከትሎ ባህሬን፣ ኩዌት፣ ኳታር፣ የተባበሩት አረብ ኤሚሬቶች፣ ኢራንና ኦማን ውስጥ ጥቃት ተፈጽሟል። የእስራኤል ጦርም የኢራን ዋና ከተማ ቴህራንን ኢላማ ያደረጉ ጥቃቶችን መፈጸሙን አስታውቋል። ባለፉት 24 ሰዓታት ኢራን 60 ጥቃቶች እንደተፈጸሙባትና በእነዚህ ጥቃቶች 57 ሰዎች መገደላቸውን የቴህራን ግዛት የቀይ ጨረቃ ማህበርን መግለጹን የኢራን መንግስት የዜና ወኪል ኢርና ዘገበ። የእስራኤል ጦር ዋና ከተማዋ ቴህራንን ኢላማ ያደረጉ ጥቃቶችን መፈጸሙን ገልጿል። ጦሩ ኢላማ ያደረገው ከኢራን አገዛዝ ጋር ግንኙነት ባላቸው ስፍራዎች ላይ እንደሆነ ተናግሯል። በከተማዋ ሰማይ ላይ ጭስ ሲወጣ የሚያሳዩ ምስሎችም ወጥተዋል። ቢቢሲ እኩለ ቀን ላይ ያነጋገራቸው የምስራቃዊና ሰሜን ምዕራባዊ ቴህራን ነዋሪዎች በከተማዋ ከፍተኛ ፍንዳታ መሰማቱን ገልጸዋል። በምስራቃዊ ቴህራን የሚገኝ አንድ ምንጭ የዛሬዎቹ ፍንዳታዎች ከትናንቱ የባሱ እንደነበሩ ተናግሯል። ክፍሌ በሙሉ ሲንቀጠቀጥ ነበር ሲልም ሁኔታውን ገልጿል። የኢራን መገናኛ ብዙሃንም በተለያዩ የቴህራን አካባቢዎች ፍንዳታዎች ስለመሰማታቸው ዘግበዋል። የመካከለኛው ምስራቅ አየር ክልል በመዘጋቱ በረራዎች ተሰረዙ። እስራኤል እና አሜሪካ ላደረሱት ጥቃት ኢራን የአጸፋ እርምጃ እየወሰደች በምትገኝበት በአሁኑ ወቅት ወደ ቀጠናው የሚደረጉ በረራዎች ተሰርዘዋል። አንዳንድ በረራዎች ደግሞ ሌላ አማራጭ መንገድ እንዲከተሉ ተደርገዋል። የዱባይ ዋነኛው ዓለም አቀፍ አውሮፕላን ማረፊያና እንዲሁም ማክቱም አውሮፕላን ማረፊያ አጠቃላይ በረራዎችን ሰርዟል። በተጨማሪም የዱባይ ዓለም አቀፍ አውሮፕላን ማረፊያ 4 ሰራተኞች መጎዳታቸው ተገልጿል። ኤምሬትስ እስከ ነገ ሰኞ ድረስ ከዱባይ የሚነሱ በረራዎችን መሰረዙን አስታውቃለች። ኢትሃድ ደግሞ መነሻቸውን ከአቡ ዳቢ ያደረጉ በረራዎችን ሰርዟል። ሌላኛው አየር መንገድ ብሪቲሽ ኤርዌይስ ወደ ቴል አቪቭ እና ባህሬን የሚደረጉ በረራዎችን እስከ ረቡዕ ድረስ ሰርዟል። ወደ አቡ ዳቢ፣ አማን፣ ዶሃ እና ዱባይ የሚደረጉ ጉዞዎች እንደሚሰረዙም ይፋ አድርጓል። ቨርጂን አትላንቲክ፣ ሲንጋፖር ኤርላይንስ፣ ኤር ኢንዲያ እና ሌሎችም አየር መንገዶች ወደ መካከለኛው ምስራቅ የሚደረጉ በረራዎችን ሰርዘዋል። የሂዝቦላ መሪ ናይም ቃሲም የኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒ በሚሊዮን የሚቆጠሩ ተከታዮችን ጥለው ያለፉ ሰማዕት ናቸው በማለት በግድያው የተሰማቸውን ሐዘን ገለጹ። አያቶላህ አሊ ካሚኒ ላይ በወንጀለኞቹ አሜሪካውያን እና በአጥቂዎቹ ጽዮናውያን የተፈጸመው ግድያ ትልቅ ወንጀል ነው ሲሉም አውግዘዋል። በሊባኖስ የሚንቀሳቀሰው የሺዓ ሙስሊም ቡድን ሂዝቦላ በኢራን ይደገፋል። በመካከለኛው ምስራቅ ኢራን ድጋፍ ከምትሰጣቸው ቡድኖች በግንባር ቀደምትነት የሚጠቀሰው ሂዝቦላ ለካሚኒ ያለውን ታማኝነት ለማሳየት ህዝባዊ ሰልፍ ጠርቷል። ውድ የኢትዮ ዜና ዩቲዩብ ቻናል ተከታታዮቻችን ስላዳመጣችሁን እናመሰግናለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ቆዩልኝ።